ግን ይሄንን አላደረገም። ሳውል ደግሞ ምን አረገ መሰለሽ? ሳውል ሁሉንም ጨረሳቸውና አሁን ግን ቆይ መጀመሪያ ተስማማና እግዚአብሔር ሕፃናትን ግደሉ እንደሚል ተስማማና ወደታች ምንድነው የሚለው? ወደታች ወደ አላለቀም እኮ ሙሉ ማን ፈልጋለሁ። ቆይ አይ እንደና ተስማማና እግዚአብሔር ሕፃናትንም በሬውንም ምናምን ግደሉ ይላል አይደል? አዎ ይላል እኮ። ስለዚህ አይ እንደዚህ እንትን ብለሽ አታየው። እሺ እንቀጥል። እኔ ያነበብኩልሽ እየተከታተልሽ ትቀጥይ ወይ? እሺ በል ቀጥል። ከዛ ይሄን ያዘዘው እግዚአብሔር ለሳኦል ነው። ሳኦልም ህዝቡን ጠርቶ በጌልጋላ ቆጠራቸው። 200,000 እግረኞች ከይሁዳ 10,000 ሰዎች ነበሩ። ወታደሮቹ ማለት ነው። ሳኦል ሄዶ ሊያጠቃ ነው አማሌቅን። እነዚህ ህፃናትን፣ ሴቶቹን ምናምን እግዚአብሔር ያዘዘውን ግደሉ ያለውን ሊገድል ማለት ነው። ሳኦልም ወደ አማሌቅ ከተማ ወጣ፣ በሸለቆም ተደበቀ። ሳኦል ቄናውያንን ተነስታችሁ ሂዱ፣ ከግብጽ በወጡ ጊዜ ለእስራኤል ልጆች ቸርነት አድርጓቸዋልና ከአማሌቅ ጋር እንዳላጠፋችሁ ከመካከላቸው ውረዱ አላቸው። ቄናውያንም ከአማሌካውያን መካከል ሄዱ። እሺ 8 ላይ ቁጥር 8 ምን ይላል? የአማሌቅንም ንጉሥ አገን በሕይወቱ ማረከው፣ ሕዝቡንም ሁሉ በሰይፍ ስለት ፈጽሞ አጠፋቸው። መልካም። እሺ መልካም አረገ። ምክንያቱም ምንድነው? ምንም የተለየ ነገር እኮ የለውም። ምንድነው? ቅድም ነግሬሃለሁ። ይሄንን እኮ ነግሬሃለሁ። ጥቅሱን እንጨርሰው። ለምን ጨርሰው? እሺ ነገር ግን አለ ይኸውላችሁ፣ ነገር ግን አለ ሳኦልና ሕዝቡ ለአጋግ ለተመረጡትም በጎችና በሬዎች ለሰቡትም ጥጃዎች፣ ጠቦቶች፣ ለመልካሞቹም ሁሉ ራሩላቸው። ይኸውላችሁ ሁሉንም ሲያጠፉ፣ ነገር ግን እነሱ ከእግዚአብሔር የተሻለ ስለሚራሩ ከእግዚአብሔር የተሻለ ሳኦል ስላዘነላቸው ሳኦል ምንን አልገደለም? በጎችና በሬዎችን የሰቡትንም ጥጃዎችና ጠቦቶች እንዲሁም ደግሞ መልካም የሆኑትን ሰዎች ሳይገድል ቀረ ማለት ነው። እግዚአብሔር ካዘዘው ውስጥ እግዚአብሔር ሁሉንም ነበረ። እነዚህ መልካም የለ፣ በሬ የለ፣ ጠጃ የለ ምናምን ነገር ሁሉንም አጥፋ ነበር ያለው። ግን ይሄ ሳኦል የሚባለው ከእግዚአብሔር ተሽሎ እነዚህንም አላጠፋም ብሎ ከእግዚአብሔር የሚሻል ነገር የለም። ስንት ላይ? ቁጥር 9 ላይ። እሺ ቁጥር 9 ነገር ግን ሳኦል ሕዝቡንም ሳኦልና ሕዝቡ አንብበው እዚህ ላይ የተሰበረ ስለሆነ አይታየኝም። እሺ ነገር ግን ሳኦልና ሕዝቡ አጋግ ማለት የአማሌቅ ንጉስ ነው። ለአጋግ ለተመረጡትም በጎችና በሬዎች ለሰቡትም ጥጆችና ጠቦቶች ለመልካሞቹ ሁሉ ራሩላቸው አለ። ስለዚህ ለነዚህ ሳኦል የሚባለው መሪና ሕዝቡ ለነዚህ አዝነው ተዋቸው። እግዚአብሔር ግን ሁሉንም አጥፋ ነበር ያለው። እሱ ግን ምን አረገ? ለነዚህ አዝኖ ራሩላቸው ማለት ነው። ፈጽሞ ሊያጠፏቸው አልወደዱም። እነዚህን ግን ሊገሏቸው አልወደዱም። ነገር ግን አለ ምናምንቴን የተናቀውን ሁሉ ፈጽመው አጠፉት አለ። ልብ በሉ። ከዛ ይሄ ክስተት ተከሰተ። እግዚአብሔር ግን ሳኦል እኔ እንዴት ግደል እያልኩት እሱ እንዴት ለበሬ ለአህያ ያዝናል? እንዴት ለጥሩ ሰዎች አዝኖ ይተዋቸዋል ብሎ በጣም ይጫጨታል ሳኦልን ስላነገሰው። ይሄ የትኛው ላይ ነው? ቁጥር 10 ላይ እግዚአብሔር ሲጫጨት እንየው። የእግዚአብሔር ቃል ሳኦል እኔን ከመከተል ተመልሷልና ትእዛዜን አልፈጸመም፣ ስላነገስኩት ተጸጸትኩ። ምን አለ? ስላነገስኩት ተጸጸትኩ። ስለዚህ እግዚአብሔር ሳኦል እነዛ ለበሬዎቹ፣ ለሕፃናቱ እንዲሁም ደግሞ ለመልካም ሰዎች ስለራራ ምን አለ? እግዚአብሔር ተጸጸተ። እሱ ሳኦልን ሲያነግሰው
እንትን ትእዛዙ የሚፈጽምለት ህፃናቱን እነዚህ መልካም ሰዎችን በሬዎችን እንዲገድል ነበረ የመረጠው። መጀመሪያ እግዚአብሔር አያውቅም ወይ የሚለው ጥያቄ ነው። ከዛ ይህን በማድረጉ ግን እግዚአብሔር በኋላ ላይ ይጸጸታል እና ኢየሱስ እንደዚህ አይነት ፈጣሪ ነው ወይ ለና? እሺ መልካም። ይሄን ያለበት ምክንያት እና ያደረገበት ወይም ደግሞ ለሳኦል የተሰጠው ትእዛዝ እግዚአብሔር ምንድነው? እንዲያውም በዚህ አጋጣሚ እንዲያውም መዝሙረ ዳዊት ላይም አለ ይሄኛው ከመዝሙረ ዳዊት ላይም ስለዚህ የተጠቀሰለት ጥቅሱ አለ መዝሙረኛው ዳዊት ላይ። ስለዚህ ይሄን ያደረገበት እግዚአብሔር ምንድነው? በመጀመሪያ እስራኤልን ከባርነትም ያወጣበት ምክንያትም እዛው ላይ ካሁኑ ካነበበው ላይ ወደ ታች ወረድ ሙሉውን ስታነበው አለና ምንድነው እየሰጠው እኮ ነው። በዚህ መልስ ምን እየሰጠሽ ነው? አጠገባችሁ ነው ካላጠገባችሁ ምን ማድረግ አልችልም። ምንድነው የምትሰጪኝ? ለምኑ ነው የምትመልሽልኝ? አልገባኝ። እንደዚህ እግዚአብሔር እኮ ገዳይ የሆነበት ምክንያት ነው ማለትም አጥፋቸው ያለበት ምክንያት ነው። እግዚአብሔር በነገራችን ላይ ገዳይ ተናገረ። ምን ብሎ ነው የተናገረው? ህፃናቶቹና በሬዎቹ ለምን ይገደላሉ? ምን አጥፍተው እኮ ምክንያቱ ምንድነው ያለው? ምክንያቱ እሺ ተተናገረ። ምንድነው ያለው? እሱ ቅድም እንኳን አንብቤልሻለሁ። የእስራኤል ሕዝብ ወደ ፍልስጤም በሚወጣ ጊዜ አማሌቅ የሚባሉ ማህበረሰቦች እስራኤላውያንን ጉዳት ያደርሱባቸዋል። ከዛ በኋላ ከ400 ምናምን ዓመት በኋላ እነዚህን ሰዎች እግዚአብሔር እኔ በቀላቸዋለሁ ብሎ ምንም ያላጠፉ ምንም በዚህ ጉዳይ ያልተሳተፉ ሰዎችን ህፃናትን አጥፊዎች እኮ ታዲያ አይሁዶችና ግብረ ሰዶማዊ ናቸው። እነሱ አጥፊዎች እስራኤልን ሊያጠፉ ነበር የሄዱት። መልካም አራ አይደለም ታያለሽ አይደል እንደፈለከው? እሺ ለምን እንደዛ ጥፋቸው እንደተባለ እሺ ንገሪኝ። የታል? ከመጀመሪያው ከምዕራፍ 16 ከቁጥር 1 ጀምሮ እስኪ 16 ክፈች ይላል። ቁጥር 1 ምዕራፍ 16 ስንት? እሺ 16 ምዕራፍ 1 ይሄው እሺ። እግዚአብሔርም ሳሙኤልን እስያን ታነብልኛለሽ አንዴ እዚህ ጋር እየተጓዝ ስለሆነ ነው መንገድ ላይ እግዚአብሔርም ሳሙኤልን በእስራኤል ላይ ላንበበልሽ ስለ ለቅሶ እኮ ነው የሚያወራው። ምን አይነት ትንሽ 16 አንድ ላይ ምን ይላል? እግዚአብሔርም ሳሙኤልን በእስራኤል ላይ እንዳይነግስ ለናኩት ለሳኦል የምታለቅስለት እስከ መቼ ነው? በቀንድህ ዘይቱን ሞልተህ ሂድ፣ በልጆች መካከል ንጉሥ አዘጋጅቻለሁና ወደ እሴይ ወደ ቤተልሔም እልክሃለሁ አለው። እሺ ዳና ምን አዲስ ነገር አለ? እርግጠኛ ነኝ ጥቅሱን ራሱ ዛሬ ነው ያየሽው ማለት እርግጠኛው ነኝ ማለት። አሁን እኔ ስለኔ እውቅና ሳይሆን መልሰን አይደለም የምትፈልገው ወገናችን ኢሶ ስለኔ እውቅና ከሰማኸኝ ማለት ነው። እንደዚህ እናደርግ ማለት ይሄ እነዚህ ጥቅሶች ትንሽ ከብዷታል። ሁሉም ለማን ነው የምትለው? ለነዛ ሰዎች ነው የምትለው። ስማቸው ጣጣኋቸው ቅድም ስጠራቸው። ስለዛ ቀለል ያለ ነገር ለምን አጠይቃተም አይሻልም? ምንም ከባድ አይደለም እኮ። ስለዚህ በእንትን እናወራ፣ በቋንቋ እናወራ ከሷ ጋር። እኔ የምልሽ ለና ፍጡር ለምን ታመልቂያለሽ? ከአንቺ ጋር በዚህ ነው መግባባው። ደግሞ ወደዚህ መጣ። እሺ መልካም። በመጀመሪያ ፍጡር አላመልክም ፈጣሪን እንጂ ወደዚህ ሳትመጣ ይልቁንስ የዚህኛውን ልመልስልህ ወደዛኛው አትግባ። እንደዛ ከሆነማ እኔም ሌላ ጥያቄ አነሳልሃለሁ ከራስ። አይ ዛማን ችግር የለም ትጠይቂያለሽ። ፍጡር ማምለክ በክርስትና ይቻላል? አይቻልም። ይሄኛው መጀመሪያ ለምን ወደዚህኛው አትሄድም? አይ እንት አፉ ብዬሻለሁ።
ምንም አፉ የሚያስብል ነገር ያለው ፍጡር ማምለክ እሺ ችግር የለም። እሺ ስለዚህ ፍጡር ማምለክ በክርስትና አይቻልም አይደል? ቅድም እኮ ተነጋግረንበታል በዚህ ጉዳይ። አሁን ድጋሚ መልስ ነው እየተመለሰ ያለው። አይ እኔ በመግባባሽ እንድግባባሽ ችግር የለም። ከኔ ጋር አንቺ ሳይሽ ከኔ ጋር የምትግባቢ ይመስላል ትንሽ። ፍጡር ማምለክ ይቻላል በክርስትና? አይቻልም። አይቻልም። ፍጡር ማለት ከጊዜ በኋላ የተገኘ ማለት ነው አይደል? ያልነበረ በኋላ ሲገኝ ፍጡር ይባላል። ልክ ነኝ? አይባልም። ልክ አይደለም። ፍጡር ማለት ምን ማለት ነው? ፍጡር ማለትና እንደኔና እንደ ወይም እዚህ እንዳለ ነውች ፍጡር በስጋዊ ግንኙነት የምንገኝ ፍጡር ማለት ነው። እዚህ ጋር ደግሞ ማስተዋል ያለብህ ነገር አለ። አንተ አንብበህ አንተ መተርጎም አትችልም። እዚህ ጋር ደግሞ ማለትም በራስህ እንጂ እኔ ተጠቀመው እግዚአብሔር አይምሮ እንድታስብበት ነው። ቴንክ ዩ። እግዚአብሔር ይመስገን። እኔና አንቺ ለና ምን ተስማማን? ያልነበረ ነገር ሲገኝ ፍጡር ይባላል ተባባልን። ስለዚህ የኢየሱስ ስጋ ከማርያም በፊት አልነበረም፣ ከማርያም በኋላ ነው የተገኘው። ስለዚህ ከማርያም በኋላ ስለተገኘ ፍጡር ይባላል አይደል? አይባልም። ምክንያቱም ቃል ነበረ። ምንም ነገር ዓለምም ሳትፈጠር ምድርና ሰማይ ሳትፈጠር ቃል ነበር። ቃልም ደግሞ እግዚአብሔር ነበር፣ በእግዚአብሔር ዘንድ ነበር። ምንም ነገር የለውም። የሚያስለው ነገር የለም። እሺ አልስማማም ካልሽ ልተውልሽ። ኢየሱስ ይበላ ነበር ሳይሆን ይሄ ግልጽ የሆነ ተፈለክ ኦሪት ዘፍጥረት ላይ መግባት ትችላለህ እንዴ? ኢየሱስ ይበላ ነበር? አዎ ይበላል፣ ይጠጣል። አላፍርበትም እኔ። ለምሳሌ የሆነ ጊዜ አሳ እንደበላ ሰምቻለሁ። አሳ ይበላልና በልቷል አይደል? በመጀመሪያ እሺ አንድ ጥያቄ፣ እግዚአብሔር ወይም ደግሞ አምላክ፣ ያው እግዚአብሔር የሚለው ቃል ስለማትወዱት እናንተ አምላክ ሰው መሆን ይችላል አይችልም? በነገራችን ላይ ቆይ እሱ ጋር እመጣለሁ፣ ችግር የለም እኮ እየተግባባ እንድንሄድ። ቆይ አምላክ ሰው መሆን ይችላል አይችልም? ቆይ እኮ እየተግባባ እንድንሄድ መልስልኝ። ቆይ ልጨርስና አንቺ እኮ ትጠይቅኛለሽ አልኩ። እኔ አሁን ኢየሱስ ይበላ ነበር ስልሽ እኮ አዎ ሰው ስለሆነ ይበላል። ልክ ነሽ እኮ፣ እኔ እኮ አልተቃወምኩሽም። ለምሳሌ አሳ በልቷል አልኩሽ። ምሳሌ እኮ አይደል? ምሳሌ ገና አለሽ። ደህና አለሽ? ትንሽ ድምፅሽ ይርባል። ትንሽ አሁን አይሰማም? አሁን ይሰማል። ለምሳሌ አሳ በልቷል አይደል? ልክ ነሽ እኮ ይበላል እንደኛው ሰው ስለሆነ አልሽኝ። ስለዚህ ለምሳሌ አሳ በልቷል አይደል? እኔ የፈለከውን በላው በልቷል በልህ። እሺ ቴንክ ዩ። ችግር የለም። ያ ኢየሱስ የበላው አሳ ፍጡር ነው አይደለም? እኮ ፍጡር አይደለም። አሁንም እኮ እኔ እየነገርኩህ ያለው ሲቀደም ብትስማማኝ ነው። ኢየሱስን አይደለም፣ ኢየሱስን አይደለም። ኢየሱስ የበላው አሳ ፍጡር ነው አይደለም? እሺ ፍጡር ነው። ኢየሱስ ከበላው በኋላ ያ አሳ ፍጡርነቱ ቀረ? ኢየሱስ ከበላው በኋላ እንዴት ይቀራል? ፍጡር ነው። አሁን ኢየሱስ ወደ ውስጥም ሲገባ ፍጡር ነው አይደል? እሺ ጨረስክ አሁን ይሄንን? እሺ ፍጡር አይደለም እኮ አንተ እንዳልከው አይደለም እንዴ? ፍጡሩን ስለበላ ፍጡር ሆነ ማለት ነው? እሺ ባንተ አስተምሮ እንዴ አሳው ፍጡር አይደለም መጀመሪያ አልሽኝ። እሱ ሲበላው አሳው ወደ ፈጣሪነት ይቀየራል። እሱ የፈጠረው እኮ ነው ለምግብነት። እሱ ሲበላው ያ አሳ ኢየሱስ ሲበላው ወደ ፈጣሪነት ይቀየራል። ወደ ፈጣሪነትም አይቀየርም፣ ወደ ሰውነትም አይቀየርም። እረሱ አሳ አድርጎ ፈጠረው። አሳ ነው በቃ። ከሆድ የገባ ሁሉ ከተስማማ ይቀመጣል፣ ካልተስማማ ይወጣል። ስለዚህ ሰውነት ላይ ሲቀመጥ እኮ ሰውነታችን የሚገነባው በዛ በምንበላው ነገር ነው አይደል? እሺ። ስለዚህ የኢየሱስ ሰውነት የተገነባው በሚበላቸው ፍጡራን በሆኑ እህሎችና መብሎች ናቸው፣ ምግቦች ናቸው ማለት ነው።
ማስረጃ አሁን ይበላል እኮ በሚለው ተስማማን እኮ ማስረጃ ስጠይ በምግቦቹ ከተገነባ የሱ አካል በምግቦቹ ከተገነባ ማስረጃ ችግር የለውም። ስለዚህ ኢየሱስ ሲበላው ከበላው በኋላ ቀጥታ ይወጣል፣ አሳው ቀጥታ ይወጣል። አንድ ነገር እዚህ ላይ አሁን የምትረዳኝ ነገር አለ። አሁን ይሄ ጥያቄ ሁለቴ ስለተጠየቀ እኔ ማብራራትም አልፈልግም ነበር፣ ግን ጥያቄ ስለሌለህ ሌላ ልመልስልህ ብዬ እንጂ ችግር የለም። ኢየሱስ ከበላው በኋላ የአሳ ቀጥታ ይወጣል ወይ? ምንም አገልግሎት የለውም። እንደ አንተ አሁን አንተ ሰው ነህ፣ ትበላለህ አይደለ? በቀላል ማስረጃ ትበላለህ፣ ትጠጣለህ፣ ትጸዳዳለህ፣ በስ አለቀ እኮ። የአሳውን ኢየሱስ ከበላ በኋላ እኔ አሁን ስበላ ይኸውልሽ፣ እኔ ስበላ ለሰውነት የሚጠቅመው ይቀመጣል፣ ማይጠቅመው ይወገዳል አይደል? እሺ ኢየሱስም እንደዛው ሲበላው ቀጥታ ሁሉም አይወጣም፣ የሚጠቅመው ይቀመጣል፣ ማይጠቅመው ይወገዳል ሚላለ ማስረጃ ስጠኝ ሚላለ ያልተጻፈ እኮ ንገሪኝ። የኢየሱስ ይለያል የእሱን የበላው እንዳለ የሚወጣ ነው ካልሽኝ እንደዛ የሚባል መጽሐፍ ቅዱስ የለንም። እኔ በምሰጥህ አጠገብህም አላጠገብህም ልመልስልህ። ባንከራከር በቂ መልስ ቅድም መልሰናል። ስለዚህ ልመልስልህ። እንደዚህ የሚባል መጽሐፍ ቅዱስ የለም። ሲጀመር በመጀመሪያ እግዚአብሔር ሁሉን ማድረግ ይችላል። እሺ እኔ ስለ ችሎታ መች ጠየቁ እኮ ልጠይቅህ እንዴት ብዬ ልመልስልህ? ይሄን ካልተረዳኸኝ ስለ ችሎታ እኮ አልጠየኩም። እኔ አሁን የአሳ የት እንደሄደ ግራ ገባኝ። ንገሪኝ፣ የት ሄደ የአሳ? ግራ እንዳይገባህ ልንገርህ። እሺ መልካም። በመጀመሪያ እንደዚህ የሚባል መጽሐፍ አስተምህሮ የለም። በቤተ ክርስቲያንም በየትም ሀገር ብትሄድ ከመጽሐፍ ቅዱስ የተጻፈውን እንጂ ያልተጻፈውን በራሳችን ፍልስፍና ማውጣት አንችልም። ምንድነው የሚለው? በመጀመሪያ አሁን ንገሪኝ፣ አሳው የት ሄደ? አሳው የት ሄደ? እኔ ግራ ገባሽ። ምን ማለት ነው የት ሄደ? ምን ማለት ነው? ጥያቄው ምንድነው? እኔ ኢየሱስ የበላው አሳ የት ሄደ? ሰውነቱን አልገነባም ማለት ነው። አንተ የበላው ምግብ የት ነው የሚሄደው? ንገረኝ። እሺ መልካም። አንተ የምትበላው ምግብ ግማሹ ለሰውነት የሚጠቅመው ይቀመጣል፣ ከዛ ውጭ ያለው ይወገዳል አለ። የኢየሱስ እንዴት ነው አለ? እሺ መልካም። እሺ ይሄንን አሁን እኔ በምነግርህ ከተቀበል ተቀበል፣ ካልተቀበል አትቀበል። በመጽሐፍ ቅዱስ የምንማረውን ልንገርህ። እሺ ይሄን አይደል የት ሄደ ነው አይደል ያለው? ኧረ እኔ ጠየቁሽን መልሽ እኮ የት ሄደ አልከው? እሺ የት ሄደ? ያንቺን የኔን እኮ ነገርኩሽ። የኢየሱስ የት ሄደ አልነገር አልሽኝ እኮ። ልንገርህ፣ አዳምጠኝ። እንደነገሩ በመጀመሪያ ቦታ ነው የምትሄጂው። አልሄድኩኝም። እንዴት ብዬ ላስረዳህ ነው ታዲያ? የተጻፈውን ነው የምነግርህ። ያልተጻፈውን እኔ የእግዚአብሔርን ቃል በውሸት አላመጣም። የተጻፈውን ነው። የበላው የት ሄደ፣ የገባው የት ወጣ፣ የት ጠፋ የሚል አስተምሮ የለም። በምሰጥህ ተቀበለ፣ ካልተቀበል ደግሞ በከንቱ መለፍለፍ ነው። አስወርዱኝ። በስ አለቀ። ምክንያቱም ቅድም የተዘገጠ ነጥብ ነው ያወጣኸው። ለምንድን ነው የማላውቀው? ልንገርህ። አታውቂም ስልሽ አውቃለሁ ብለሽ አመልሽኩ። ግራ አጋባሽ እኮ ነው አማርኛ። ደቂቃ ልንገርህ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። በመጀመሪያ ምድርና ሰማይ ሳይፈጠር ገና ምንም ነገር ሳይፈጠር እሱ ብርሃን ነበር፣ በብርሃኑ ላይም ቃል ነበረ። ያ ቃል ምንድን ነው የሆነው? ስጋ ሆነ፣ ስጋም ተዋሃደ። የተጠየቅሽው ሌላ ነው፣ ምክንያቱም ሌላ ነው። ተይት ልመልሰው ታዲያ እኮ ፍጡር ሆነ ብላችሁ አይደል እንዴ? ስጋው እኮ ነው ሰው የሆነው። ስጋው እኮ ሰው ሆነ። ሰበካውን ታዩና ይጠይቅሽ። ምንም መስበክ አይደለም። በዚህ ነው መልሱ መመለስ የሚችለው እንጂ የበላው የት ወጣ። እኔ ሻው ልጠይቅ፣ ከትላንት ወዲያ ምንድነው የበላው የት ሄደ ብዬ ልጠይቅ እችላለሁ? አልችልም እንዴ? ምን አይነት ጥያቄ ነው የምትጠይቁት? እሺ ያለሽ ለምናችን እሺ አንተና አምላክን አንድ ማድረግ አትችልም። አምላክና ሰው አንድ መሆን አይችልም። እኔ መቼ አንዳረኩ? ጥያቄ እኮ የጠየቅኩሽ እኔ አንድ ነው አይደለም ምናምን እኮ አልተባልሽም። ለና እኔ የጠየቅኩሽ እኮ ስለ ኢየሱስ ነው። አንቺ ራስሽ ንገሪኝ ስልሽ መልስ አሰጥሽ። ማሳው እኔ ግራ ገባኝ። ነገርኩህ እኮ
የትም ይሄድ የትም እግዚአብሔር ሁሉ ማድረግ ስለሚችል ሰው ሆነ በምድር ላይ ሁሉ ተመላለሰ። የሰው ልጆች ማዳን ያለበትን አዳነ። ለና ወገናችን በቃ ጥያቄ እንድትቀበሉ ፈቃደኛ አይደላችሁም ባጭሩ ማለት ነው። አይ አሳየት እንደደረሰ ነግሪ ልትሄጂ ይኸው አሁን ኢሳቅ ተጠየቀች እንደሆነ ታውቂያለሽ አንቺ ገብቶኛል። አሳው የት ሄደ? የተበላው ምግብ የት ይሄዳል? አይ መጀመሪያ ምን አልሽው? የኢየሱስ ሰውነት በፈጠራቸው ፍጥሮች በተመገባቸው ምግቦች ምን አይልም ማለሽ አይገነባም ማለሽ። ስለዚህ አይገነባም ካልሽ እኛ ደግሞ የሰው ልጆች ነን። ምን በላው ለምንድን ነው? ሰውነታችንን ለመገንባት ነው። ምክንያቱም ራስውን ምግብ የት ሄደ ብሎ ነው የጠየቀሽ እኮ። ይሄኛውን እኮ እየመለስኩኝ ነው። አንዳንድ ላይ እንዳትሄጂ። ኧረ የትማ መሄድ አያስፈልግም። ሲጀመር እግዚአብሔር ይመስገን እናንተ ስላላችሁ እኔ ማፍርበትም መሸማቀቅበትም ጉዳይ የለም። እኔ እግዚአብሔር የተመሰገነ ይሁን። ስለዚህ ምንድነው መጠየቅህን ጥያቄ አድምጠኝ። ያው ከተመለሰላችሁ ተመለሰላችሁ፣ ካልተመለሰላችሁ ምንም ማድረግ አልችልም። ይሄ ነው በቃ የመጽሐፍ ቅዱስ አስተምሮ ይሄ ነው። ምንድነው የሚለው? ሲጀመር አካል እግዚአብሔር አይደል እንደ ሲጀመር አሳውን የፈጠረው አይደል እንደ ፈጠረ ለሰውም ልጆች ጠቃሚውና ጉዳቱንም ለይቶ ሁሉ አካል የሚገነባም የማይገነባም ስብም ወይም ጮማም አድርጎ ሁሉንም የፈጠረ መልካሙንና ክፉውንም እንድንለይ አድርጎ እሱን የፈጠረ ሁሉንም። ስለዚህ አሳው የበላው የት ሄደ ማለት ሳይሆን ከእናንተ ጋር የሚጠበቅባችሁ በምድር ላይ መጣ ተመላለሰ፣ ምድርን ጎበኘ፣ የሰው ልጆችንም አዳነ። ስለዚህ በምድር ላይ ሲመጣ ሰውን ሆኖ መጣ። ሰውን ሆኖ ሲመጣ በላ ጠጣ። ቆይ የበላው የጠጣው ምንድነው? ሰው ሆኖ ነው የመጣው። ሰው ሆኖ መጣ። ሰው ሆኖ ከመጣ የሰውነትን እንትን መላበስ አለበት ማለት ነው። ሰውነትን መላበስ አለበት። እንደዛማ ከሆነ እኮ በአብርሃም ቤት ገብተው እኮ ምግብ በልተው ጠጥተው ጥሩንም ጠጅ አቅርቦላቸው አብርሃም በሬ አርዶላቸው ወይፈን በልቶ አርጎ ሶስትነቱንም አሳውቆ ነው ያረገ። እንዲሁም ለአብርሃም ሚስት ልጅ ትወልጃለች ሲላት ሳቀች። ይሳቀም ብላ ነው ልጁን ያወጣችለት ስለሳቀች ማለት ነው። እንዴት በስተርጅና ወልዳለሁኝ ስለሳቀች ልጅ ስትወልዱ እመጣለሁኝ ብሎ ሲላት ሳቀች። ስትስቀም ደግሞ መጨረሻ ላይ እሱ የሆነ ማለትም የተናገር ነው። በልቶ ጠጥቶ እኮ አረገ። ለምን እመልሳለሁ? በአብርሃም ቤትም እኮ ለማድረጉ እኮ አልጠየቀም። ያም በላ ጠጣ ነው። በላ ጠጣ ነው። ዘመዝ የሚያሳየው በላ ጠጣነቱ እኮ አይደለም። የጠየቀሽ ይሳቅ ምንድነው? መጀመሪያ ምን አልኩኝ? የበላው ነገር ወይም ደግሞ የሚመገበው ምግብ ወደ ሰውነቱ አይሄድም ማለት አይደል? አላልኩም። ማን ነው እንደዚህ? ኧረ በራሳችሁ አትፈላሰፉ። ይበላሉ ይጠጣሉ ያላችሁ አዎ አልሁኝ። ሰውነቱ በሱ አይገነባም አላልሽም እኮ? ስንብለን እንገነባለን። እሺ ምንድነው ጥፋት? እሺ አይገነባም እኮ ነው ያልሽን ቅድም። እሱ እኮ ነው ያከራከራል። ምንድነው የሚያከራክረን? ምን ነው እሺ ያልገባችሁ ምንድነው? እሺ ምንድነው ተወሪ ታውቂያለሽ? ግን ስለምን እያወራሻለሽ? የበላው የት ሄደ ብላችሁ አይደል እንደ ጠየቃችሁኝ? ቅድም መጀመሪያ አሁን አልገባሽም። አንቺ ራሱ እያወራሻለሽ። መጀመሪያ ምን አለ? ኢየሱስ የበላው ነገር ለሰውነቱ ይሆናል ይገነባዋል ወይ ሰውነቱን ሲልሽ ምን አልሽው? አይ አይገነባውም ሰውነቱን አልሽው። ታዲያ የት ሄደ ብለሽ ጠይቅሽ አሁን ደግሞ አላልኩም እያልሽ ነው። እንደዚህ ነበር ጥያቄው። እሺ መልካም ካላልኩም እሺ መልካም በቃ። ስለዚህ ኢየሱስ ፍጡር ነው ብለሻል፣ አምነሻል። አላመንኩም። በውሸት አትቅዘፉ። ሃይ አላለም። እኔ እንትን ነው ፍጡር አላልኩኝ። የራሳችሁ ጥቅስ ነው ይሄ። እኔ አልልም። መቼም ቢሆን ዳግመኛ ራሱ ብፈጠር እንደዚህ ብዬ አላምንም። ዳግመኛ ብፈጠር ማለት ነው። ታዲያ ፈጣሪነቱን አሳይና። እሱን እኮ ነው ያጣነውኛስ። ምን ፈጠረስ ኢየሱስ እንዴ? በመጀመሪያ ምንን ፈጠረ? መልካም ጥያቄ። በመጀመሪያ ሰውን ፈጠረ፣ ምድርና ሰማይን ያለ ምሰሶ ዘረጋ። እንዴ በቃሉ የሚያጸና እውነተኛ አምላክ መሆኑ እኮ እውነተኛ ፀሐይ መሆኑ እኮ ሰማይን ያለ ምሰሶ ዘረጋ። ወደ ዘፍጥረት ላይ ገባ። በሚገባ በብዙ በሐዋርያት ሁሉ ስለሱ የመሰከሩለት ስለሱ የተጋደሉለት ናቸው። ሲጀመር ከቻላችሁ ክፈት ውስጥ ወደ ዘፍጥረት ላይ ኢየሱስን እንፈልገው ሙሉውን ፈልጉት በሚገባ አለ። እንዴ ደግሞ እነም አይንባል እንከታተል ነው ተገኘማ። ምን አከራከረን? ምን የሚለውን ነው የምትፈልገው? ቆይ
ኢየሱስ ምን የሚለው ነው የምትፈልገው? ሰማያትና ምድርን ኢየሱስ ማን ነው ሲጀመር? ኢየሱስ ማን ነው? እግዚአብሔር እኮ ነው። ኢየሱስ ማን ነው ሲጀመር ማወቅ አለባችሁ። ስም 100 ስም አለው። ለምሳሌ የእግዚአብሔር 100 ስሞች አሉት። ከ100 ራሱ 100 አምላክ አለ ማለት አይደለም። እንዲያውም በራሳቸው ራሱ ማለት ነው ከሱራ 5 ነው 6 ላይ ከ100 እሄዳለሁኝ። እንዲያውም እኮ ቅድም እናንተ መልሱን እኮ አልመለሳችሁልኝም። ሳትመልሱ ወደ እኔ ስለምትሮጡ ነው እንጂ ምንም አልተመለሰልኝም። የቅድም 3 ጥያቄ ጠይቄ ከ3ቱ ምንም አልተመለሰም። ወደ እኔ ብቻ ነው የምታመሩት። ይሁን ብዬሽ ተቀበል። እግዚአብሔር 100 ስም አለው ላለችው ማለት ነው ማስረጃ ተሰጠና እስቲ እነማን እንደሆነ የተወሰኑት። አረ ብዙ ስም አለው እንዴ ደግሞ በዚህ መጣሽ ወይ ጉድ! በቃ ነገር ሀምዛ ላይ ያዛል። አሁን ወደ ጥያቄሽ ቀጤ ብቻ ነው። አሁን ምንም የእናንተ ስለተረዳሽ ስላልተረዳችሁ ሳይሆን ጥያቄው ስምሽን ስሞች አሉት። ብዙ ስሞች አሉት። እግዚአብሔር ይመስገን። ብዙ ስሞች ስላሉ ብዙ አምላክ አለ ማለት አይደለም። እስቲ ብዙ ስም ያለበት የቱ ጋር ነው? አሳየን። እኛ የምናውቀው ማወቅ ያስፈልገናል። እሺ በአንተ ቁርአን አስተምሮ የአላህ 99 ስሞች 99 ስሞች አሉት የሉትም? ቆይ በነገራችን ስለ ቁርአን ወደዛ ትሄጂ ባላት ወደዛ ትሄጂ የሉትም። ከ99 አንዲቱን ብትይዙ ጀሃነም ትገባላችሁ። ስለ ቁርአን አይደለም። ባይብል ላይ 100 ስሞች አሉት ኢየሱስ አልሽ፣ ወይም ደግሞ እግዚአብሔር 100 ስም አለው ብለሻል። 100 ስሞቹን አሳየን እስኪ። ባይብል ላይ አላልኩም፣ ደግሞ በመጽሐፍ ቅዱስ ብቻ የማምን ነኝ። እና ባይብልና መጽሐፍ ቅዱስ ነው የታቸመን የበረዙትን ሁሉ መቀበል አንችልም። እኛ አንዲት እምነት፣ አንዲት ጥምቀት፣ አንዲት ተዋህዶ ብቻ ነው። ባንቺ አሳይሽ። ስለዚህ አሁን ምንድነው ጥያቄያችሁ? ብዙ ስሞች አሉት። አሁን ይሄን አልመልስልህም፣ ግን አሉት አልመልስልህም። ምክንያቱም ብዙ ስሞች አሉት። አሁን የጠየቀኝ ብቻ አልመልስልህ፣ ከዛ ልውጣ ከእናንተ ጋር ትርፉ ክርክር እንጂ ምንም ነጥብ የለውም። እሺ ልንገርህ። ከችላት አሲ የጠየቀውን ብቻ ቁጥሩን ትንገረኝ። ከነሱ ከምታመራ ይልቅ ኦሪት ዘፍጥረት ላይ ገቢ። ቆይ እንዴ አሁን ዝም ብለሽ የሮጥሽ እኮ ነው። 10 ስሞች 100 ስሞች አሉት። በቃ አልመልስም። እንደውም እሺ መብት አይደለም እንዴ? አልመልስም። የጠየቃችሁትን ኦሪት ዘፍጥረት ላይ ገቡ። የለኝም ማለት እኮ ወንጀል አይደለም። መልሱ መልስ ሲሰጣችሁ ደግሞ አትቀበሉ። ምንም ማረጋግጥ እኔ ከመለስኩልሽ እኮ ሙሉ አስክድሻለሁ። ኢየሱስ ራሱ ፍጡር መሆኑን ታምኛለሽ እኮ ባነሳሽው ፖይንት ማለት ነው። እሱን ችግር የለም እመጣለሁ። ኢየሱስ ማለት እግዚአብሔር ማለት ነው አለ። የቱ ጋር እስኪ እንየው እስኪ። ኢየሱስ ዘፍጥረት ገባ። ያው ከፍታልሻለሁ። ኦሪት ዘፍጥረት ላይ ገባ። በመጀመሪያ ምን ነበር ይላል? ረብክ ነው በመጀመሪያ ቃል ነበር። ኦሪት ዘፍጥረት ምንድነው የሚለው? ከፈጅላት እስኪ ኦሪት ዘፍጥረት ምን ላይ? ኦሪት ዘፍጥረት ምን አንዳንድ አንዳንድ ከመጀመሪያው ጀምሮ እስከ 50 ነው ያለው። 50 ሙሉ አነብልሃለሁ። ፈጣሪ ያለ ኧረ ተይ እና ሰዓት የለንም።